ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እንግዲህ ይሄ ብራዘር በውስጥ በኩል አወራኝ። ዲጄሊ በውስጥ በኩል አወራችኝ። ዮኒ እኔ ያረኩት ጥፋት የለም። ስለዚህ እባክህ አንተ ፔጅ መጥቼ ልናገር፣ ምስክሮችም ካሉ ይምጡ እንነጋገር ተባለ። ለዚህ ብራዘር እኔም ደግሞ ምን ችግር አለው ከሁለቱም ልስማና ያለውን ነገር እንነጋገር አልኩ። እኔ ቤት መጣች፣ አብራራች። ስታብራራ ሰዎች ካሉ ይምጡ ችግር የለብኝም አለች። እኔም ደግሞ መጀመሪያ ከሁለቱም ሀሳብ እንስማና ከዛ በኋላ ያለው ነገር ፍርድ ይሰጣል አልኩ። ዲጄሊ መጣች። ምንም አላረኩም፣ በእኔ አይደለሁም፣ እንዲያውም አብልቼ አጠጥቼ ነው የላኩት፣ ከስራውላ ጀምሯል ምናምን ብላለች። ተመልሼ እመጣለሁ። ያው እንደምታውቁት የስራው ባህሪ ነው። የወንዶ ሽንት ቤት ገብቶ እየሸና ነበር፣ ወጥቶ እዛውኜ ነው ማወራው ነው ያለኝ። ኦኬ አልኩኝ። ከዛ ሰው መጣ፣ የሆነች ሴት ገባችና አብራራች። አይ የሆነው ነገር ሌላ ነው የሆነ በማስረጃ በድምፅ ወጥቷል። በራሷ በእህቷ አካውንት ነው ገንዘቡ ራሱ የገባው። ስለዚህ ይህ ልጅ አምጥታው ራሱ እዛ 40 ሺህ ብር ሌላ ተቀብለው የላኩን ሌላ ቦታ ነው። 15 ቀን የሰራበት ራሱ አልተከፈለውም። የሚበላው የሚጠጣው አጥቶ የስኳር ታማሚ እንደሆነ እያወቀች ጥላን ሄደችው ተባለ። ከዛ ዲጄሊ ነይ ብዬ መሴጅ አደረኩላት፣ ጠፋች። በሁለተኛውም ቀን ነይ ብዬ መሲ ብሪጅስቶንን ሳወራት ኢንፎርሜሽን ዋለኝ አመጣለሁ ብላ መጣች። ስትመጣ ዲጄሊ የምትባለው ብራዘር ጠፋ፣ ድራሹን አጠፋ፣ ከምኑም ነገር ጠፋ። እኔ ፍርድ ቤቱ ባዘዘው መሰረት ፍርዱን ሰጥተናል። እሱን ብቻ ሳይሆን ሌላ ሰዎች የበላቻቸው ብዙ ሰዎች ስላሉ ከዚህ በኋላ ዲጄሊ ፕሮሞት የምታደርጋችሁ ማንኛውም ዘፋኝ ብትመጣ ቦይካት ትደረጋለ። ማንኛውም ዘመን እንደዚህ አይነት ቆሻሻ ያውም የሚበላው የሚጠጣው አጥቶ እነ መሲ ብሪጅስቶን አምጥተው ሀቢባ ቤት ተመቶ ገንዘብ ተዋጦለት የሚቀምሰው ነገር ተገኘ። በዚህ አጋጣሚ ሳራ አላበሻ ሬስቶራንት እጅግ አድርጌ አመሰግንሻለሁ። እግዚአብሔር ያክብርሽ፣ እግዚአብሔር ይውደድሽ። በምታረጊያቸው ነገሮች ለዘመናት ብዙ ሰዎችን ስታግጂ፣ ብዙ ሰዎችን ስትረጃ ያውቃል። እና እሷ አሁን ስራ አግኝታለት ወረቀቱን ጨርሳለት ነገሮቹ እየተስተካከሉለት ይገኛሉ። ከእንደዚች አይነት ቆሻሻ ወንዲላ ባለጌ የገዛ ወገኖቿን ከምትበድል ቆሻሻ ይሰውራችሁ ላለሁ። ሌላው መናገር የምፈልገው ምንድን ነው፣ ገንዘብ ስትበሉ በፈጣሪ ከምስኪኖች ተው። መዝረፍ ካለባችሁ ሀብታሞች ጋር ዝረፉ። ለምንድን ነው ሀብታም ተዘረፍኩኝ ብሎ መጥቶ የማያውቀው? የሚደፍረው ስለሌለ። የሚታለሉት ሁልጊዜ ህይወታቸውን ለመቀየር አንድ ነገር ለማድረግ ቤተሰቦቻቸውን ለመርዳት ተፍጨርጭረው ለፍተው ተበድረው የሚያመጡትን እነዚህ ደሃዎች ምስኪኖችን ሁልጊዜ መዝረፍ የተለመደ ነገር ነው። የተለመደው ይሄ ነው። በነ ልጅ ቢኒ ቢልጮም አይተነዋል። ልጅ ቢኒ ብሎ በነጠላ ተሸፍኖ የነበረው 400 ሺህ ብር የዛሬ 5 ዓመት የበላት እናቷን የምታሳክምበት አሜሪካ መጥቼ ህይወት እቀይራለሁ ያለች እህታችን ነው። ከግብፅ ደግሞ ሌላ የበላች ሌላ ሴት አለች። እንደዚሁ $32,000 የእሷ ይለያል። $32,000 ነው የዘረፈችው። መስቀል አድርጋ ምስኪኖችን በመዝረፍ ይታወቃሉ። አሁንም የምለው ምንድን ነው፣ እባካችሁ ምስኪኖችን ከዘረፋችሁ እንባቸውን ለእግዚአብሔር ነው የሚያነቡት። ስለዚህ ትዋረዳላችሁ ነው የምለው። ዲጄሊ የምትባይ ቆሻሻ፣ እውነቴን ነው የምናገረው። ብዙ ሰዎች ገንዘብ በልተሻል። ከዚህ በኋላ ዱባይ ላይ አንቺ ለክስ ነው የምትቀርቢው። ለማየት ያብቃል። መቀመቅ እንከትሻለን። ዱባይ ላይ የምትኖሩ ወንድምና እህቶች በዚህ ወንጀል ስለተሰማራች ዊትነሱ ስላለ ዊትነስ ይዛችሁ መጣችሁ ከሳችሁ ልኳን አስገቡልኝ ይላሉ። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ።